ልጅ አለሽ? ስንት ልጅ አለሽ? አንድ። ሁለት አሉ። ስንት ዓመታቸው ነው? አንዷ ስንት ነው 1 ወር እድሜያቸው? ከ6 ወር ናት። ገና ትንሽ ልጅ ናት። እግዚአብሔር ያሳድጋል። አላህ አመት ከ6 ወር አንዷ። ጁማው ይጠብቃት፣ ጁማው ይጠብቃት። በእውነት በእውነት አመት ከ6 ወር ነው ገና። ጁማው ይጠብቃት። አንቺማ ጎበዝ ነሽ፣ ብዙ አፍርተሻል። ጎበዝ ጎበዝ ነሽ። ጁማው ይጠብቃት። በእውነት ነው። ጁማው ይጠብቃት። እኔ ነው ይኸውልሽ፣ ጁማው ጠብቆኝ የሆነ ቤት ይሄ የምታየው አሁን ጥቁር ሱሪ ያደረገው ልጅ እኮ ነው የመጀመሪያ ልጅ። እኔን ነው የሚመስል። አየሽ አይደል? ትመሳሰላላችሁ። ልጄ ነው ይሄ፣ የመጀመሪያ ልጅ ነው። ከመጀመሪያ ሚስት የወለድኩት። 4 ሚስቶች ነው ያሉኝ። የሚገርምሽ ከዚህ በፊት ሌላ ሚስትም ነበረ አለች። ሰው 4 ናቸው ሚስቶች። ፈቀዳል እንዴ? እናንተ ሪሊጅን የሚወደደው እኮ ለዚህ ነው። 4ሺን ቁጭ ቁጭ ታደርጊያለሽ። 4ቱንም እኩል ነው የምትንከባከባቸው። ምን ማድረግ እንከባከብ ማለት የምትንከባከባቸው ማለት መንከባከብ ማለት የምትወዳቸው የምታረካቸው ነው ማለት። ለዚችኛዋ የሆነ ነገር አድርገህ ከሆነ ለዛችም የሆነ ነገር እኩል ማድረግ አለብህ። 4 ስታገባ በጣም ይከብዳል። እውነት ነው። ለአንደኛዋ 30 ደቂቃ ለአንደኛው 40 አላረግም። 30 ነው የማደርግላቸው። ዘመችን ሴቶች ዋናው የአልጋው ላይ ጨዋታ ላይ ነው የምትሮጡ አይደል? አይ ጀግኖች፣ ሴት እኮ ማለት ጀግኖች ናቸው እኮ በእውነት። በዕብራይስጥኛ አሁን እኮ ይኸውልሽ ኔቨር ጊቭ አፕ በዕብራይስጥኛ ሞጣ 4ቱን ሚስቶች በጥሩ ነገር ወይ በኩል ሰዓት ነው የምታረጋቸው እያልሽ ነው። እስካሁን አልተጣሉም 4ቱ። እንደዛ ማለት አይደለም። ምንድን ነው ሴቶች ፍላጎታችሁ ሂጃብና ቀሚስ ማስረዘም ነው? ውሸት ነው። የአልጋውን ጨዋታ ለማለት ነው። ጨዋጨዋ ለመጫወት አትሞክሪ። ጥብጠባውን ለማለት ነው። መታ መታ ማድረጉን 4ቱንም በደንብ ትሄድበታለህ ወይ ለማለት ነው አይደል? የልብሽን ስነግርሽ ያንተ አስተሳሰብ እንደዛ ማለት ፈልጌ ሳይሆን እንግዲህ እና ሴቷ እንደዛ ማለት ሳይሆን ሁሉንም እኩል ማየት ማለት ምን ላረጋት ነው? እግሯን እያጠብኩ ላስቀምጣት። ልጅ አለኝ ብለሃል። የልጅህ እናት ነች። ልጅ ሌላ ጉዳይ። ልጅ እኮ ያኛው ሲረጭም ይመጣል። ምን ችግር አለው? ፍቅር ካለ እግር ማጠብ እኮ ቀላል ነው። የምወጣው እኔ አላልኩም እኮ እያልኩ ያለው እግሯን ብቻ ላጥበላት አይደለም ነው የምልሽ። መታ ማታ ላረጋት ነው ያገባዋት አይደል? አስረግጬ እኮ እየነገርኩሽ ነው። በጣም ግርም አለሽ አይደለ? የት ነው የምትኖረው? ሞጣ የት ነው የምትኖረው? ካይሮ። አታውቂም? እስካሁን እንገናኛለና እንገናኛለን። ተገናኝ ሞጣን እንዳይቀርጾሽ እነ ጆከር እነ ገብረ ጻዲቅ ከኋላ እንዳይቀርጾሽ። ትልቅ መቀመጫ ካለሽ እንዳይቀርጾሽ ተጠንቀቂ። ስትመጭ እንዳይቀርጾሽ። ችግር የለውም። አላስብም። ቀስ ብለሽ ሂጃብሽን በደንብ መነጽርሽን አውልቀሽ ሸፈን ብለሽ ረዘም ያለ ቀሚስሽን አድርገሽ ትንቧልን መስለሽ ነው መስራት ያለብሽ። ትንቧልን አወቅሻት? ሂጃብ እኮ የእስልምና መገለጫ መሆኑን አታውቅም እንዴ ሞጣ? ኧረ የውበት ነው። አሁን አንቺ ደግሞ አላህ ለአላህ ብለሽ ነው የምንለብሽ። ለውበት ነው እንጂ አላህንማ ብትሆኝ ይችን ከንፈር አታሳይም ነበር፣ ትደብቂያት ነበር። ውሸት እኮ ነው። እንዲያው ቲክቶክ ላይ የምትወጣ ሴት
ጾምና ጸሎት ታደርጋለች ብዬ እኔ አላስብም። ቲክቶክ ላይ ፏ ብላ የምትወጣው እኔ ወይ ራሱ ባልየው አሁን በደንብ አላረጋትም። አላስበውም። እኔ እውነቱን ልንገርሽ ቲክቶክ ላይ የሚወጡ ሴቶች ወይ ባሏ ወይ ቦይፍሬንዷ በደንብ መታ መታ አያረጋትም ወይ ደግሞ ሌላ ወንድ ምልመላ ነው እንጂ እኔ ቲክቶክ ላይ ፖለቲካ ይሰራል ብዬ ሴት አይቻላቅ። እውነቱን ለመናገር እውነት ነው የምልሽ። ኔቨር ጊቭ አፕ። እኔ እውነቱ ስለምናገር እኔ ሰው አረ አይወደኝም። ሞጣ ቲክቶክ ላይ ታነካካኝ። እኔ የሚወጡ ሴቶች ፖለቲከኛ አይደለሁም ሞጣ። አሳይለም ጠይቀሽ ግብፅ እየኖርሽ ፖለቲከኛ እኔ አይደለሁም። ፖለቲከኛ አይደለሁም። ለኢትዮጵያ ሕዝብ አሁን ኬዟን ብታዩት መንግስት አስቸግሮኝ አባሮኝ ምናምን ብላ ነው የሰጠች። ግን ፖለቲካና ኮረንቲ በሩቅ ነው ይላል አማራው። አንተ ጎጃሜ ነህ? እኔ አማራ ነኝ። ሞጣ አማራ ነኝ። የተወለድከው የት ነው? ሞጣ የሚባል ሀገር እንደዛ የሚባል አለ? ሞጣ ነው የተወለድኩት። ምን አልሽኝ እንዴ? ስምህ ነው ሞጣ ወይስ የሀገርህ ስም ነው ሞጣ? የራሴም ስም ነው የሀገሬም ስም ነው። የኔ ስም ፎጣ ነው። የሀገሬ ስም ሞጣ ነው። ሞጣዬ፣ ለማንኛውም የኔ ስም ፎጣ ነው። የሀገሬ ስም ሞጣ ነው። ፎጣ ሞጣ። እና እንዴት ነው የምንጠራህ? ፎጣ ምን ትይያለሽ? ሞጣ ምን ትይያለሽ? እንደፈለግሽ። ሩሽ ፎጣ ሞጣ ጦጣ ብለሽ ብትጠሪኝም ደስ ይለኛል። እሺ ሞጣዬ፣ በቃ በፈለግከው ስም እጠራሃለሁ። ፎጣ ምልሃለሁ፣ ሞጣ ምልሃለሁ። በጣም ጥሩ፣ በጣም ጥሩ። በይ ሰላም ወይ እህታችን፣ እንወድሻለን፣ እወድሻለሁ። ሰላም ማደረ ነው። ሸር ኮፕሊት ታብታባ ማሬ ነው 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 አቤት እናቴዋ፣ አቤት እናቴዋ። ሰላም ሀና፣ ዌልካም። ሰላም ነኝ። ደህና ነካ። ከየት ያመጣሽው ቋንቋ ነው ይሄ? ካ ደህና ነካ፣ እንደምነክ፣ ሰላም ነክ። ለምኑ አመት በዓል ነው ዋዜማ? ምን አመት በላለሁ? ፋሲካ የለም እንዴ? ማለት ኢየሱስ ሁሌ ነው እንደሚነሳው? አይ
እሱማ ሁሌ አይነሳም፣ ግን ኢየሱስ ስንቴ ነው የተነሳው? እናስታውሰዋለን። ኢየሱስ ስንቴ ነው የተነሳው? ኢየሱስ ተው ሞታቸው ስንቴ ተነሳ ነው ያልኩህ? አንዴና እና ታዲያ የምን አስር ፋሲካ ነው? ኦልሬዲ ተነስቶ እና ምን ችግር አለው? አባቱ ቀኝ ተቀምጧል። ምን አገባ ነው? ኢየሱስ ቢነሳ ባይነሳ ለራሱ ነው። ኢየሱስ ላንቺ ነው እንደሚነሳው። ኢየሱስ ላንቺ የተነሳ ይመስልሻል? እኔ ለራሱ ከአንተ ነው። አስረግጬ እኮ እየነገርኩሽ ኢየሱስ ራሱ ለራሱ ነው የተነሳ። ቢፈልግ አይቀርም ነበር። ትፈግራለች። ኢየሱስ ተነሳ እንኳን ደስ አለ። ለራሱ ሲል የተነሳ ለእኔ ነው እንደሚነሳ። ኢየሱስ ምን ማለት ነው? ኢየሱስ ምን ማለት ነው? ሞታይ ተጠና ማረ የት ነው የምትኖሪ? ኢየሱስ እንኳን ደስ አላችሁ ተነሳ። ምን አገባ ቢነሳ ባይነሳ? አሰላ አሩሲ አማራ ነሽ? አማራ ነሽ? ኦሮሞ ኦሮሞ እምቤቱ እምቤኩ ጉፍታካ አካም ቡልተኒ ጅርታ አማራ ትወጃለሽ አይደል? አማራ ትወጃለሽ? ለምን ጣላለሁ? ታንጃላዳ አዎ፣ ለምን ጣላለሁ? አማራ ቢያገባሽ ነው። ስንት ነው እድሜሽ? እድሜሽ ስንት ነው? አሁን 21 ገና ትንሽ ልጅ ነሽ። ትምህርት ቤት እየሄድሽ ነው? አይደለም፣ ስራ ላይ ነኝ። ቀደም ብዬ ብጀምር አደርስሽ ነበር ማለት ነው። ዘግቼ ነው። የለከም እንዴ? አይቻል ትልቋ 20 ዓመቷ ነው። ትልቋ ልጄ አንድ ዓመት ትበልጫታለሽ። የስንተኛ ዓመት ዩኒቨርሲቲ ተማሪ ነሽ አንቺ? አያውቃልጫለሁ ትምህርት። የኔ ልጅ እኳ ትምህርት ቤት ትሄዳለች። ባለጊዜው እንዴት ባለጊዜው ነሽ ታቋርጫለሽ? ማለት ግዛቱ የኦሮሞ ነው፣ መንግስቱ የኦሮሞ ነው፣ ትራክተሩ የኦሮሞ ነው፣ ኮንዶሚኒየሙ ኦሮሞ ነው፣ ጎፍታኪ ኦሮሞ ነው። እንዴት አትማሪም አንቺ በዚህ እድሜሽ? ሰራለሁ የራሴን ነገር። ቢዝነስ ገባሽ? ብረት አከፋፋይ ነሽ? ይህም ብረት እንደ ሽመልስ አብዲሳ እንደዚያ እንደ ሯጩ ኡዲሳ ፒችሳ ነው የሚባለው ሰውዬ አንድ እጁን አጣምሮ አማራ $450,000 ሯጭ ነኝ። ሯጭ ነሽ? እናቴዋ እናቴዋ እናቴዋ። በቪዲዮ ግቢ እስኪ። ሯጭ ነሽ? ስራም ሰራለሁ። ማግባት ትፈልጊያለሽ? አሜሪካ ያለው ወንድ የ25 ዓመት ወጣት ጎጃሜ፣ ደረቱ ሰፋ ያለ ፀጉረ ዞማ፣ እንዲሁ በቃ ደረቱ ኢትዮጵያ መውጣት አልፈልግም። ወገቡ ቢሆንም እንዲሁ ጎብኝተሽ ትመለሻለሽ። ይቅርብኝ ሞጣዬ። እንደ ጭፈራው ስታዩ መታ መታ የሚያደርግ እንዲ አንዳንደላ ደረቱ ሰፋ ያለ ረበል አይኑማ ሲባል ምን እንደሆነ አቶጅሜ እንዲ ጎጃም ረዘም ያለ ለግላጋ ጠይም ወጣት አያያያናቴዋ ኦሮማራም አሉ እንዴ እናንተ ጋር? አርሲ ውስጥ አሉ። ተይ እንጂ እውነት። በያንዱን አግቢ በእውነት ወደድሽ ዘፈን? ግን እንደኛ እንደንስ የሚወራው አማርኛ አይደለም። የሆነ አለ የራሱ ጥብቅ ይላል። እንደ ሙጫ አይገባም። አንዳንዴ የጎጃሜ ጎጃም አስተንታለው ነው እንዴ? እውነት አይገባም። የሚያወሩ ልጆች አሉ አዲስ አበባ ብሬያቸው የተማርኩት። የሆነ ትንሽ አማርኛው ጠበቅ ይላል። የሆነ አማራ እኮ አማርኛ አይችልም። እንትን ነው እና ማን ነው ይችላል? ገጠሬ ነው። ከተማ ተወልዶ ራሱ እንዲው ይላል። ጎንደሩ ይመጣል እንዲው አንተየው እንዲው ይላል። ጎጃሜ ወሎየው ደግሞ ዲያ ኦረቶ አንተ እንዲያ ሸዋየው
ኦሮ እውነትሽን ነው። አቤት 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 ወደድሽ ሙዚቃውን ነው ያልሽኝ? እንደው ጥብቅ አለብኝ ነው ያልሽኝ? ኧረ ደስ ይላል። ያኔ እንትን ያለ ነው። ደስ ይላል። አሁን አንቺ ውሽማሽ የጎጃም ልጅ ነው እሱ? አሩሲ ቦይፍሬንድ 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 እንጂ ቦይ እንደዚህ ሰፈር ውስጥ ጡቶች ነቃ የሚያደርግ እንደችን ይችን ከንፈር ሳምበሳ የሚያደርግ አማራ ነው አይደል? አታሻኒ አኒ በእውነት ታይ ታይ አታሽ ታይ ሰፈር ውስጥ ቁጭ ያለች ውስጥ ነካ ነካ የሚያደርጋት አማራ ነው ወይስ ኦሮሞ? ቄሮ ነው ፋን ነው? አራ አይደለም ታው ሞጣት አንቺ ልጅ ከአማራ ጋር ፍቅር ይዟት ላድች ልጅ ሶስት ጊዜ ነው የመጣች አማራ ቤት። እርግጠኛ ነኝ ጎጃሜ ነው የምታገቢ አንቺ ልጅ። እንዴት አወቅ? እኔ ነቅቻለሁ። ጎጃሜን የወደድሽ አንቺ ልጅ አይደለም። እውነት ሞት አይደለም። ተይ 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 ባባ ገዳ ይዤሻለሁ። በእውነት እውነት እኔ በዋቃ ምልልሃለሁ። አይ ዋቆ እኮ ፌክ ነው። ኦሮሞ ከውሃ ተፈጠረ የሚል እምነት አሁን ዋቃ ማለት እኮ እግዚአብሔር ማለት ነው በኦሮምኛ። ዋቆ ማለት እግዚአብሔር ማለት ነው። እስኬል ጋቢሳ የሚባለው ሰውዬ ኦሮሞ ከውሃ ወጣ ያለው ሰውዬ ሰምቼ ነው። እና አይደለም ዋቃ ማለት እግዚአብሔር ማለት ነው። እስኬል ጋቢሳ አንድ እግዚአብሔር። እንዴት እስኬል ጋቢሳን ግን ቄሮ አልገደለው? ኦሮሞ ከውሃ ወጥቶ አዳምና ሔዋን ሆነ ሲል ይሄ እኮ ማላገጥ ነው በህዝቡ ላይ። ትልቅን ህዝብ እንዴት አሁን ከውሃ ወጣ ይላል? እንደ ጉርጥ እንቁራል አሳ እንዴ! አልሰማሽም? ኦሮሞ አለ ሆርማ የሚባለው አለ ከውሃ ውስጥ ብቅ ሲላለ ዋቋየውና አለ ጭንቅላቱ ሲመጣው አዳምና ሔዋን ሆኖ ቁጭ ያላል። ሞጣ አንተ እኮ አሁን ራሱ እኮ በኦርቶዶክስ እያወራ ያለው አንዴ ተነስቷል። ለራሱ ነው የተነሳ ኢየሱስ ትላለህ እና እዛ ጋር መሄድ እና ታዲያ ላንቺ ለሞጣ ቀራኒ ብሎ ነው ኢየሱስ የሚነሳው? ለራሱ ነው ኢየሱስ የተነሳው። ላንተ ነው የተነሳው። ለምን ይነሳል? ለምን ይሞታል? ለምን ይነሳል? መሞት ለምን አስፈለገ? ላንተ ሞተ፣ ላንተ ተነሳ። ለምን ኃጢአተኛን መስጠት አስፈለገ? እግዚአብሔር ከወደደን አፕላት ብላ ጓያት ብላ የሚለኝ እግዚአብሔር ምን አገባው? ፈጠረኝ አይደለም? አታውቆማ እግዚአብሔር ባይኖር እኮ እግዚአብሔር መኖሩ ራሱ ትረሳው ነበር። የሰው ልጆችን ኃጢአት የሚሰጥ እኮ አንተ ኃጢአት ባትፈራ ሰውን ትገላለህ። ኃጢአት ከሌለ እኮ ሁሉንም ነገር ታደርጋለህ። ቤት መጀመሪያ ጥያቄ ልጠይቅሽ። ኢየሱስ አንዴ ነው የተነሳ ተብሏል። እናንተ እኮ የፊልም አክተር ኢየሱስ ነው ብላችሁ አህያ ላይ ያርጋችሁ የምትሄዱ ናቸው ኦርቶዶክሶች። እንዲህ ማፈር አይደለም ወሽ ይላል። እሺ አንተ ይሄን እምነት ማታምንበት ከሆነ ለምን እግዚአብሔርን አምናለሁ እኮ ነው። አላምንም አላልኩም። አልሞተልኝም ካልክ እኮ አታምንም። በቃ መጽሐፍ ቅዱስ መሆኑን ካላወቅክ አታውቅም ማለት ነው። ለምን ይሞትልኛል? እኮ ካልሞተልህ ለምንድን ነው ኦርቶዶክስ የምትሆነው ነው? ለምን ይሞትልኛል? እኔ ራሱ እኮ አምላክ መጠየቅ አለበት። ለምን ኃጢአት ይሰጣል? ሰው እንዲሳሳት ለምን አረገ? ይህ እኮ ዝም ብሎ ግራ የገባው እምነት ነው። አሁን እኮ መጠናት አለበት። ይሄ ፈረንጆች ፊክሽን የሰጡን ነው። እኔ ምን ማለት ነው? እግዚአብሔር ራሱ የሰው ልጅ ከፈጠረ በኋላ ለምን ድሃ ያደርጋል? ጥያቄ ነው የምጠይቅሽ። ለምን ሀብታም ያደርጋል? ለምን ሶሻሊዝም አያደርግም? ኮሚኒዝም እኩል ለምን አያደርገንም? ምቀኛ አምላክ ነው በይ። አንዱን ሀብታም አንዱን እኔ እንደዚህ አዋቂ ነኝ አለም በእምነቴ ላይ ዳካማ ነኝ። ይቅርታ ለሱ ግን እና ታዲያ ካላወቅሽ አትከራከር። ካላወቅሽ አንተ ውስጥ ያለው እኮ ራሱ ውስጥ ነህ። እኔ ውስጤማ ኢየሱስ ለእኔ ሲል ሞተ አልሽኝ። ምን አገባኝ? ለእኔ ለምን ይሞታል ነው ጥያቄ እኮ የጠየቅኩ ነው። ምን አገባ? እሺ ጌታ እንዳለ ታውቃለህ ወይስ አታውቅም? ሞታ ይኑር አይኑር ማናየው? ደርሶ የመጣ ሰው አይተሻል? እሺ አንተ ለምንድን ነው የምታምነው? ካሌለ ኢየሱስ ካሌለ ምንም ካሌለ ከፈለገ ዛሬ በሄሊኮፕተር ይውሰደኝ።
እንዳምነው ከፈለገ እግዚአብሔር ራሱ እንዳምነው ካስፈለገ እግዚአብሔር ሊወስደኝ ይገባል። መቼም ምንም አይሳነው ተብሏል። ለምን ክንፍ አውጥቶ አይወስደኝም እና አሳይቶ አይመልሰኝም? ለህዝቡ መጥቼ እንዳስተምር አለ እግዚአብሔር የሚባለው ተጠንቀቁ እንድል እኔን ሊወስደኝ ይገባል እንጂ ዝም ብሎ በተረት ተረት ገነት አለች ምን አለች 72 ትልቅ መቀመጫ ይገባላል ምናምን ይልሻል። ደግሞ ሙስሊሙ አይገርምሽም? ተመልከች እንግዲህ 72 ካለማ ዘለም መግባት ነው እስልምና። ትቀልጃለች እንደ እኔና አንቺ ለምን እንቆያለን? ኦርቶዶክስ ውስጥ መግባት እኮ አለብን። 72 ድንግል ከቀረበልሽ ጀነትና ገነት የምትይው ውስጥ ምን አቀማመጣን? ኦርቶዶክስ ውስጥ የእውነቱን ነው የምልሽ። የምትሳደቡ ሰዎች ቻው በይ። የኔም ቤት የምትሳደብ ሰው በብሎክ ነው የምሸኝ። ጥያቄ እኮ ነው እየጠየቅኩ ያለሁት። ኢየሱስ አንዴ ተሰቅሏል ተብሏል፣ አንዴ ተነስቷል። ለምን አባትክ ነው አህያ በስዕል እየጫንክ ምዞር? በአባቱ ቀኝ ከተቀመጠ ለምን ሁልጊዜ እየመጣን እንሰግዳለን? አንዴ ተነስቷል ተብሏል። ሁልጊዜ ፋሲካ አለ ወይ? ኢየሱስ ግን ሁልጊዜ ይሞታል፣ ሁልጊዜ ይነሳል፣ ሁልጊዜ ይሰቀላል። ጥያቄ እኮ ነው የምጠይቃቸው። ጉዱ ካሳ ልትለይ ትችላለህ። እኮ አስረግጬ እየጠየቅኩ ነው። እግዚአብሔርን እንዳምነው ደግሞ ካስፈለገ አሁኑኑ ለእግዚአብሔር የሚሳነው የለም ይላል መጽሐፍ ቅዱስ። ገነት ወስዶ ገሃነምን አስጎብኝቶ ሞጣ ቀራኒውን ወደ ዓለም ሕዝብ ሊመልሰው ይገባል። ለምን መሰላቸው? ሰው እንዳይሳሳት አምላኩን እንዲያምን በቃ እናስተምራለን መጠን። እስኪ አሁን እግዚአብሔር ምን ይሳናል? ክንፍ አሁን ቢያበቅልልኝ። የእናንተ እምነት እኮ እንደው በ3 ወራችሁ እንደው ጉም ያለ በብብታችሁ ስር እኮ ክንፍ ያወጣችሁ ነው የምትመስሉ አንዳንዶች ስትከራከሩ። ኢየሱስ አለች ተነስቷል። ለራሱ ሲል ነው የተነሳ። እኔ እኮ እየጠየኩሽ ከታች ያለ ጫጫታ ለምን ትጫጫለህ? ለሱ ሲል ነው የተነሳው። ለእኔ ነው Don't beg. Thank you. No, don't cry. You beggar. Don't go work. Assalamu alaikum. No, salam alaikum. You have to go work. You always begging all day, all night. You beautiful. Go work. You are so beautiful. ما أفهم عليك والله ما أفهم عليك. You want to marry me? You want to marry me? To be a wife? يا رب. Ya Rabbi, where you living? Where you living? يا رب for baby. Where is the baby? Show me. شوف Show me the البيبي. baby. Show me the baby. أشوفك البيبي. ضحك البيبي. Okay, another baby. Hey. دس الآن. Where is another baby? سلم على أمه. Only one. بعرفين يا صافلات. Only one. دس الآن بتام. يا رب. እንደው እነዚህ ሰዎች يا رب ደግሞ መልሰው ደግሞ መሳል ሲያመጡ ደግሞ ይመልሱኛል። እንደው መከራ እኮ ነው የገባው። ስጧት በሉ ስጧት። طعم بيبي ملك በሉ ስጧት። ملك بيبي طعم ምግብ የለውም እያለች እንደው እንደው يا رب ما شاء الله በእናታችሁ ለኔ አትላኩ ጊፍት ስጧት። يا رب أفرام سيريا تعدل شو بيتي حبيبتي تعدر بيتي تعدر ተመልከቱ እንግዲህ ድንኳን ውስጥ ነው የሚያሉት። ሀገራቸውን አፍርሰዋል እንዳማራ። አዝናለሁ በጣም ኦኬ። يا رب طعم مشان بيبي طعم. يا رب ما شاء الله الله يحفظكم يا رب مشان الطعام البيبي ሚልክ መግዣ የለኝም مشان أطفالي እኔ በጣም ላባራት እውነቷን ነው። ህፃን ሳይን ያልችልም بك يا رب حلمي قف تقول وان يا رب مشان طعام للبيبي قف تقول وان እኔ መስጠት አልችልም እየተጫወትኩ ስለሆነ እኔ አሁን يا رب مشان طعام للبيبي طعام البيبي እኔ እየተጫወትኩ ስለሆነ ለሷ መስጠት አልችልም። በእናታችሁ ስጧት። يا رب ما شاء الله እስላሞችም ጾም ላይ ትላላችሁ፣ ኦርቶዶክሶችም give me a minute يا رب
ስላለቀሽ አይደለም የሚሰጥሽ ሰው። ቆይ ማልናገር يا رب يا رب ما شاء እሴት الله ما شاء የምትባል አንተ الله ደንቆሮ እግዚአብሔር አለ ካልክ እግዚአብሔር አይሰጣትም። የሌባ ልጅ ከእግዚአብሔር ጋር መናቆር ጀመረ ይላል። يا رب يا ቡሽቲ رب يا ቆዳ رب ما شاء الله ما شاء الله እግዚአብሔር አለ ካልክ ለዚች ምስኪን መስጠት ነው። يا ይኸው رب ህፃኑ ወተት طعم ያለች البيبي يا አስመሳይ ሌባ طعم እኔ البيبي ስለምጠላይ ነው። خور በፖለቲካ بيبي ልዩነት ስላለብህ ሴትዮዋ ሚውት ላርጋት፣ ምንም መናገር አልቻለም። ይኸውልህ አሹ ምናምን ብትባል ገልቱ መሀይም መጠየቅ መብቴ ነው። እግዚአብሔር የለም ብሎ ማመን ይቻላል። ባይዘወይ አንተ ነህ እንደምታሳምነኝ ኢየሱስ አልተነሳም ልልህ እችላለሁ። አንተ ሌባ አምላክህን ካመንክ ግን መጀመሪያ ሰው መሆን ነው። ሰው መሆን ነው። ሰው ከሆንክ ለዚህች ምስኪን መስጠት ነው ያለብህ፣ በሃይማኖት ሳትሸበብ። ደንቆሮ ይሄ ሰው ከማንም ሰው ጋር ተናቁሮ እግዚአብሔር ጋር ደግሞ እየተናቆረ ነው። እግዚአብሔር ካለ ራሱ አሁን በጥይት መምታት ይችላል። ሞላጭ እኔ እንዳንተ መሀይም አይደለሁም። በማይክሮስኮፕ እግዚአብሔር የለም ካለመ ከማለት አለ ብሎ ማመን የተሻለ ነው። ምክንያቱም ገሃነም ካለ ትገባለህ። እኔ አምናለሁ እግዚአብሔር አለ ብዬ አላምንም ብል ራሴ ነው የምጎዳው። ደግሞ ነገ ጋን ቢሆን ቂጤን በወቅቱ ያስገባኛል። ግን አለ ብዬ አምናለሁ። ለምን አለ ብዬ ማመን አይጎዳኝም። ገነት ካለም ምናምን ካለ ይጠቅመኛል፣ ከሌለም ደግሞ ምድር ላይ የሚነገረው ፌክ ነበር ብዬ እንትናል። ስለዚህ እግዚአብሔርን ካለማመን ማመን ነው የሚሻለው። እኔ አምናለሁ እግዚአብሔር አለ ብያለሁ። ከዚያ ውጭ ግን መጠየቅ እችላለሁ። ኢየሱስ ተነሳ አልክ፣ ለራሱ ሲል ነው የተነሳ። እኔ እኮ አስረግጬ እኮ እየነገርኩ ነው። ለምን አይቀርም ነበር? መነሳት ስላለበት ተነስቷል። ለምን አንተንስ ኃጢአት ይከታል እግዚአብሔር መልሶ ደግሞ ሊያድን ለምን ይመጣል ነው የኔ ጥያቄ። መሀይም ስለሆንክ ይሄን አትጠይቅም። ፈረንጅ ጽፎ የሰጠን መጽሐፍ ተሸክመ አይሁዶች እኮ መጽሐፍ ቅዱስን የጻፉት እስራኤሎች እኮ ገና ኢየሱስ አልመጣም እያሉ እኮ እና ፈረንጅ ጽፎ ገና አልመጣም እያለ ነው። ይኸውላችሁ አሁን ሕፃን አሳየቻችሁ። ራበኝ አለች። ሕፃኑ ወተት የለውም አለች። ግን አትረዳም። እኔ ልትሳደብ ግን ትመጣለህ። አያችሁ ሰው ልጅ ማለት ሲኦል እነ ማይክል ጃክሰን አሉ። አይደብረንም? ኧረ ሲኦልማ እነ ጥላሁን ገሰሰው ልኳሉ። የዘንባባ ማርነሽ ወለላሽ ጣፋጩ ሲጥላሁን ገሰሰ የዘንባባ ማርነሽ ወለላሽ ጣፋጩ ይላል ጥላሁን ገሰሰ እዚያ ጋር ሲኦል ውስጥ እና እነ ጥሌ ካሉ ለምን ይደብራል? ዘና እያልክ ዘፈን ካሰማም እንዴ የዘንባባ ማርነሽ ወለላሽ መጣፈቱ ያላላላላ እንባ የለሽም አንቺ ሴትዮ። እኔን ጨምረሽ አዋረድሽ። እንባ ያላት አይመስለኝም ሴትዮ። ቆይ እስኪ Are you crying? Mama, are you crying? سيريا Where is the tree? Where is the tree baby? Tree baby, where is that? Where is the baby? شوف البيبي Three babies, where? You say four baby. تشوف البيبي Yeah, شوف three baby. شوفهم انا شافك اياهم يس يس አንዴ يس ለወለድ يلا እያለች ነው ሴትዮዋ። يلا تعال يا حبيبي تعالوا 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 አሉ መሰለኝ በጣም እኔ ያዝናለሁ በጣም። يلا ምንድን ነው يلا የምትል ጎበዝ? تعال يا እኔ በጣም የሰው ልጅ ያሳዝነኛል። ውይ እውነቷን ነው በእናታችሁ። ኧረ تعال ተው يا ጎበዝ البيبي ተው ضحك ተው። الله ለእኔ يحميك يا አትላኩብኝ رب እባካችሁ። እስኪ 5000 አይ يا رب እውነቷን ما ነው። شاء الله اقعد هلا አይ اقعدوا مرجع ይቅር ይበለኝ سووا له قلبي ፈጣሪ يلا الله ፈጣሪ يحميك ይቅር يا ይበለኝ። رب
يا رب يا رب يا رب ما شاء الله ما شاء الله. كيف تقول وان يا رب. وان قول بليز بيبي طعام بليز. Thank you. يا رب يا رب حاج ሁላችን ምን ሞታል እኔ መስጠት አልቻልኩም يا رب ما شاء እኔ الله መስጠት አልቻልኩም ለምን እየተጫወትኳት ነው شكرا 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 አብሬ ስላለው ልሰጣት አልቻልኩም شكرا 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 شكرا. طعام للبيبي بيبي طعام يا رب كيف تقول وان للبيبي بليز. شكرا 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 كيف تقول وان بليز بليز للبيبي بليز كيف تقول وان مشان طعام للبيبي. My brothers and sisters شادر 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 طعام للبيبي طعام. يا رب شكرا. هذا البيبي هذا هو هذا البيبي يا رب يا رب مشان طعام للبيبي. يا رب كيف تقول وان بليز بليز وان قول مشان البيبي بليز كيف تقول وان وان قول مشان البيبي مالك بليز طعام للبيبي. اسلامنا ወደ እስላም ተወሱ ተፈጥሮ መጽሐፍ ቅዱስ بليز كيف تقول وان بليز بليز كيف تقول بليز بليز ስለምን አይችልም አላዳናት ويلكم ويلكم تبارك الرحمن ما شاء الله. شكرا شكرا. بليز وان قول يا رب كيف تقول وان يا رب كيف تقول وان مشان البيبي بليز لمن أسطواتهم يا رب يا رب يا رب كيف تقول بليز كريستيان كونا يا رب يا رب كيف تقول وان بليز. ما شاء الله ما شاء الله يا رب ما شاء الله يا رب ما شاء الله. حلمي كيف تقول وان بليز وان جول مسفن بترا كيف تقول وان يا رب وان جول مشان البيبي مال. شكرا 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 ما شاء الله شكرا. يا رب كيف تقول وان يا رب نعيش في خيمة شادر 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 هبيتي شادر 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 ምን ላርግ እስላሞች የታላችሁ ግን እስላም እኔ ለመሳደብ ነው የምትመጣ እስላሞች የታላችሁ እናንተ ሌቡ ماني فهمان ወራዶች يا الله يحميك يا رب ما شاء الله يا رب ما شاء الله يا رب كيف تقول وان للبيبي يا رب كيف تقول وان للبيبي يا رب مشان طعام للبيبي. تطوات جايز شكرا 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 ويلكم ويلكم كيف تقول وان بليز. دومينيكو ليراس شو قداي سقتي يا رب يا رب كيف تقول وان يا رب ما شاء الله ما شاء الله ما شاء الله يا رب يا رب ما شاء الله. ما شاء الله ما شاء الله. لا جيم النوم مشان البيبي جيم مشان هالبيبي. من አባቴ ነው ሪፖርት አርግ ምትል እሱ ሪፖርት አርግ የሚሉትን አባሩ شكرا شكرا لعبت جيم شكرا شكرا لعبنا جيم شكرا 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 ما شاء الله شكرا. በሃይማኖቷን የጠላ يا رب تاب 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 በሰውነቷ ውደዳት يا رب ما شاء الله شكرا. ሃይማኖተኞችን የምጠላ ለዚህ ነው። يا رب شكرا شكرا يا رب شكرا 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 ما شاء الله شكرا شكرا شكرا. ይኸውላችሁ ጋይስ ሚውት አድርጊያታለሁ። በእኔ በኩል አትላኩ፣ በእሷ ጋር ሂዱና ስጡ። አሁን እስልምና ሙስሊሞች ወንድሞቻችን ዝም ብሎ እኛን ከመሳደብ እንዲህ አይነት ምስኪን የሃይማኖት አንድ የሆነችውን ሴትዮ እርዷት። ኦርቶዶክሶች ጾም ላይ ነን ብላችኋል። ኢየሱስ ተነስቷል ትላላችሁ። እግዚአብሔር የሰው ልጅ እኩል ነው ትላላችሁ። አዛኝ ነን ትላላችሁ። ይህችን ለምንድን ነው የማትረዷት? ነጭ ስለሆነች ነው?
ቆዳዋ ከእናንተ ስለተለየች ነው? ድንኳኑ ስለወደቀች ነው? አረብ ስለሆነች ነው? ሙስሊም ስለሆነች ነው? እስላም ስለሆነች ነው? እኔ አዝናለሁ በጣም። እኔ በጣም 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 የኢትዮጵያ ሕዝብ በተለይ አማራው የሚባለው በጣም ያሳፍረኛል። ስድብ ነው በቃ ስድብ። እኔን የፖለቲካ አመለካከቴ ወይም ወጣ ያለ አሳሰቤ ሊደብር ይችላል። እኔ እኮ እንዳንተ መሀይም ስላልሆንኩ ነው፣ ስለማነብ ነው፣ ያለምን ሁኔታ ስለተረዳሁት ነው። መጽሐፍ ቅዱስ በለው ቁርአን ስለተረዳሁት ነው ወንድሜ። እኔ ግን የኔ እግዚአብሔር ግን ይሄ ህፃን ነው። አየው፣ የኔ እግዚአብሔር ይቺ እናት ነች። ልንገረ ሰው ሁኜ ስገኝ ነው። ገብቶሃል? እኔ እግዚአብሔርን አመንኩ የሚባል ለዚህ ህፃን ወተት ስገዛለት ነው በቃ። ከዚያ ውጭ ግን እስላም ነኝ፣ ክርስቲያን ነኝ፣ ጴንጤ ነኝ፣ ጆባ ነኝ፣ ቁሪማ ኢየሱስ ያድናል ምናምን ሌባ ነህ ጠቅላላ። እዚህ ውስጥ ያላችሁ በሙሉ ሌቦች ናቸው። በእውነት በእውነት እኔን የምጠላኝ አየህ። አሁን እኮ ተዋወቅን እኮ። ይችን ድሃ መጣሁልህ አይደል? እኔ መጀመሪያ ልሰድባት ነበር። እግዚአብሔር ይቅር ይበልን የፈጠረኝ አምላክ። ግን ህፃኑን አምጥታ ቁጭ ስታደርግ ታውቃላችሁ፣ እኔ ልቤ ነው የተሸበረው። ለምን? ሰው ነኝ እኔ፣ ሰው ነኝ እኔ። ሰው ስለሆንኩ ንጹህ ስለሆንኩ እንደናንተ አይደለሁም። ሁላችሁን ለማለት አይደለም። በጎ ሰዎች እየሰጣችሁ ነው፣ ምስኪኖች ግን ሰው በሙሉ ጅብ ነው። በብዛት ጅቦች ናችሁ። እንደ እውነቱ ከሆነ ሰው የለውም። ብዙ ሰው ኮይን ላይ ገዛ ይችላል። ካርዱን ለትኩርስ እኮ የለውም፣ ላያገናኝ ይችላል። ያላችሁን ነው እየጠየቁ ያለ። የሌላችሁ ደግሞ ሼር በማድረግ ኮፕ ምልክ በማድረግ የሀዘን ምልክቶች በማድረግ ገብተዋል። በማጽናናት በምችለው ቋንቋ በአረብኛ የምችሉ ደግሞ አይዞሽ ማለት ገንዘብ ቢኖር ኖሮ እኛ ምንረዳሽ ነበር፣ የሚረዱ ሰዎች አሉ እየረዱሽ ነው ብሎ ማጽናናት። ታነባለች እኮ አረብኛ። ከዚያ ውጭ ግን የኔ የፖለቲካ ምልከታ ወይም የኔ የፖለቲካ ወይ ደግሞ የመጽሐፍ ቅዱስ አረዳዴ አንድ አይደለም። እኔ እውነቱን ልንገራችሁ፣ ብዙ ስታነብ በቃ ትቀየራለህ። የማያነብ ሰው ድንጋይ ላይ ውሃ ታፈሳለህ፣ ድንጋይ ነው። ሰው ዓለምን የደረሰበት ፍልስፍና ስትደርስ የሰው ልክ ስትሆን እግዚአብሔርን ትጠይቀዋለህ። ለምን እነዚህ ህፃናት ያስርባቸዋል? ፈጠራቸዋል። ለምን ይራባሉ? ለምን ሀገራቸው በቦምብ ይመታል? ለምን እንደዚህ በድንኳን ውስጥ ይተኛሉ? እግዚአብሔር አላህ የሚባለው ካለ ለምንድን ነው የፈጠረውን ፍጥረት እንዲሰቃይ የፈቀደ? ለዚህ እኮ ነው እንቃወመው። ሰላማዊ ሰልፍ ለምን አንወጣበትም ብላችሁ ለእኔ አትስጡ። ያማቸዋል እንደ እናንተ ሰዎች። በእሷ ጋር ሄዱና ስጧት። በቃ ሰው ማለት ሰው ሁኖ የተገኘለት ነው። ከዚያ ውጭ ግን በሃይማኖት አስታከህ እኔን ለመምታት የምጥሩ ሰዎች ህዝቡ ነቅቶባቸዋል። ሃይማኖት እየቀረ ነው ወንድሜ። ዛሬ ቴክኖሎጂ እየተስፋፋ ኢየሱስ ራሱ እየተጠየቀ ነው። ሙሐመድ እየተጠየቀ ነው። ራሱ እግዚአብሔር እየተጠየቀ ነው። የት ነው ያለህ? የሁሉ አማራ በድሮን ሲያልቅ የት ነው ያለህ? የሁሉ ትግሬና አማራ ሲጨፋጨፍ የት ነው ያለህ? ወለጋ ላይ ሰው ሲሸለ ሲታረድ እየተባለ እየተጠየቀ ነው። መቼ ልደርስልን ነው እየተባለ ነው። እና እኔ አዝናለሁ በጣም። አም ሶ ሳድ ቤቢ። እኔ ምን ብዬ እንደምናገር እንጂ ቤቢዎች አሁን ሎክ she's so adorable, they are so beautiful. I don't care about her religion, but I care human being. As a human being, I'm trying to help her. She's so beautiful. She have a beautiful kids. ሰውን ሁሉ ለፈተና ሊያመጣው ይችላል፣ ግን ፈተናውን መወጣት የማይችሉ ሰዎች አሉ። እኔ
ለእኔ ህዝብ ብቻ አይደለም እኔ የማዝነው፣ ለራሴ ቤተሰብ ብቻ አይደለም፣ ለኢትዮጵያኖች ብቻ አይደለም። እኔ እቺ ሰው ነች በቃ። ህፃኑን አይታችኋል? አምጥታ ቁጭ ስታደርገው ምን ያውቃል? ባላህ ይመን በክርስቶስ ይሄ ልጅ ምን ያውቃል? እኔ ጋር መጥቶ ቢያድግም ኦርቶዶክስ ነው የሚሆነው፣ እሷ ጋር ቢያድግ ደግሞ ሙስሊም ነው የሚሆነው። ዩሲ ሪሊጅን ማለት ፌክ ነው ነው የምላችሁ። ለዚህ እኮ ነው የእሷን ልጆች አሁን አንድ ነገር ብትሆንና እኔ አቅም ኖሮኛ አምጥቼ ባሳድጋቸው they will be orthodox። አንድ ሙስሊም አምጥቶ ቢያሳድጋቸው they will be Muslim Islam። you have to understand guys, you know, if you adopted those kids and if you are Christian, their religion will be Christian. If you are Muslim and adopt those kids, their religion will be Islam or Muslim. Or if you are Protestant and if you adopt those kids, the kid religion will be Protestantism. Do you understand, guys? So, as a human being, we have to help each other. Look this baby. Even he's under 1 year. Look guys. Look. ይሄ ልጅ ሲፈነድቅ ማየት እኔ በቃ እናትየዋ ፊቷ ሲፈካ ማየት እኔ ውስጤ ሁሉ በቃ የጠቆረው ነገር ጽድት ብሎ ነው የሚታየኝ። ብርሃን ነው የሚታየኝ ለእኔ ለራሱ። ድሃ ሰዎች ፊታቸው ቅድም ስገባ አይታቸዋል። አሁን ግን ይኸው ኮይኑ ለነሱ በጣም ብዙ ነው። $10 ለነሱ ብዙ ቀን ነው ወተት የሚያጠጣቸው። አይገባችሁም እንዴ እናንተ? የወደቀ ሀገር ነው የሚኖሩ። $10 is a big money for her. $5 is too much for these kids. $100 is too much for her. Guys, think about it. If you come to US, $100 is nothing. Just you spend it within a minute. If you should get $100, those kids, if they get $100, it's a big money. Trust me, guys. $100 calculate or exchange for her money is too much. That's why እኔ በጣም አዝናለሁ። እኔ አዝናለሁ። ሰው ለስድብ ከምትመጡ ለማንቋሸሽ ከምትመጡ እግዚአብሔር ተነካ ብለህ ከምትመጣ እግዚአብሔር ይጠይቀን እኛን። እንዴ ማርያም ተነካች እኮ ነው አላሁን ጻፋችሁ። ማርያም ለራሱ አንሳ ነው ወይ አንድ በማይክሮ ሰከንድ እፍ ብሎ እግዚአብሔር የሚያጠፋው ሰው የሚከራከርላት? ሚካኤል ተነካ ትላለህ። ይሄን ፖለቲካ ልትሰራባት የሚለውን ደንቆሮ ብሎክ አድርጉት። አፈሩን ያብላል። ቆይ እኔ ላድርገው። ቆሻሻ አያችሁት? ሰው ማለት ቆሻሻ እኮ ነው። እኔ ሰውን የምለካው ባስተሳሰቡ ነው። ሙስሊም ክርስቲያን ስለሆንክ አይደለም። ሰው እኔ ቤት መጥቶ የሚረዳ በሃይማኖት አይደለም፣ በቃ በዘርም አይደለም። በቃ ምስኪን ከሆነ እኔ ብችል ኖሮ እንደውም እኔ እንደ ወርቁ አይተህ ነው ያለ ንብረት ቢኖረኝ ሰውን ሁሉ ሚሊዮነር ነው የማደርገው። ልንገራችሁ፣ የአላሙዲን ያክል ገንዘብ ለእኔ ቢገባ ምን አለ? የነ ወርቁ አይተህ ነው ገንዘብ ወደ እኔ ቢዞር ምን አለ? ወርቁ ባይዘው አሁን በቃ ለድሃ ይሰጣል። በቃ አይታክተውም። ለዚያም ይመስለኛል ገንዘብ የሚያገኘው። ገብቷቸዋል። እኔ እንደነዚህ አይነት ሰዎች ያክል ገንዘብ ይሄ ስታር ቢዝነስ የሚባሉ በጣም ይሄ ኢትዮጵያ ቢሊዮነሮች በሆን ኖሮ እኔ ሰውን መርዳት ብቻ ነው። በእውነት ልንገራቸው፣ ቼክ እየጻፍኩ ነው የምሰጣቸው። ሰው መሆን በቂ እኮ ነው ጎበዝ። ለምን በሃይማኖት አጥጠላት ያለ?
ለምን ጥቁር ትሆናለህ? ለምን ልብህ ይጠቁራል? እስላም ስለሆነ ለምን ትጠላታለህ? እሷ እንዳንተ አይነ ኑሮ ብታገኝ ጠልታ ይመስላል። አሁን አንዳንዱ ልጅ ለምን ትወልዳለች ምናምን ሊል ይችላል። ኦልሬዲ ተወልደዋል። እነዚህ ልጆች እኮ ነገ እንደ ትራምፕ እኮ የሀገር መሪ የዓለም መሪ ሊሆን ይችላል። ዊ ዶንት ኖ። ከእነዚህ 4 ልጆች መካከል አንተ 70 ዓመት ላይ ሆነህ እነሱ መሪ የአሜሪካ መሪ ሊሆኑ ይችላሉ። ዊ ዶንት ኖ። አሜሪካ ህጉን ቀይረው ሌላ ሀገር መጥቶ ፕሬዚዳንት መሆን ይችላል የሚል ህግ ሊቀይሩ ይችላሉ። እና የዛሬ 50 ዓመት ይቺ ሴቷ የምታያት የአሜሪካ የታላቁ ህዝብ ፕሬዚዳንት ብትሆንስ? አንድ ህንድ መጣ ፕሬዚዳንት አልሆነችም እንዴ? ኦባማ ፕሬዚዳንት አልሆነም እንዴ? አሁን ወታደሩ ሰውዬ ምክትል ፕሬዚዳንት አልሆነም እንዴ? ትራምፕ እንደገና ይደገመ እንደሚመረጥ እኔ ብቻ ነው የማውቀው። ትራምፕ ይመረጣል ብሎ የሚያስብ አበሻ የለም በፍጹም። እኔ ግን እንደሚመረጥ አውቀዋለሁ። ፖለቲከኛ ስለሆንኩ እሱ እንደሚመረጥ አውቅ ነበር። እና እኔ እውነቱን ልንገራቸው፣ አሁን ብዙ ሰው ለምንድን ነው ይሄን ያህል የወለደች? አሁን ወደ እኔ ጋር ትላኩ ጋይስ። እኔ አልፈልግም። እኔ ምንም የምፈልግ ሰው አይደለሁም። ተመልከቱት። ይሄ ልጅ ቢኖረው ኖሮ ይሄን የመሰለ ቆንጆ መጦ እናቱ ጋር ቴንኪው ልብ ቅርጽ እያሳየ ለአንድ አበባ ያመሰግናችሁ ነበር። ስለሌላቸው እኮ ነው። ተነግሯች በቃ ያውቃሉ። ዘይ ነው ክራይሲሱ ገብቷቸዋል። የሀገራቸው ህፃናት የጥይት ድምፅ ነው በየሰኮንድ የሚሰሙ በየደቂቃው። ጋይስ እነዚህ ልጆች የአውሮፕላን ድምፅ በየደቂቃው ይሰማሉ። ዳርና ስሊፒንግ ዳት ወርልድ ሚን ቆሻሻ ነው። ወርልድ ክራይሲስ ውስጥ ገብቷል። ኢቭን የትራምፕ አሁን የታሪፍ መጣል ዊልቢ ዳሜጅ ያመጣል። ዓለምን በፍጹም ያስጨንቃል። አሜሪካን ብቻ አይደለም፣ ቻይናዎች 110% እየጣለ ነው ቀረጥ ሲገቡ ቃ ዛት ሚንስ ዱ ዩ ቲንክ ሃው ዊል ቢ ዘ ኢኮኖሚ ኦፍ ዘ ወርልድ ዊ ካናት አፎርድ even we cannot pay our rent. You will see. Guys, you have to understand. So, if you are human, just help her as a human being. You don't care about her religion. You don't care about my thoughts and political ideology. Just as a human being, you have to help her. Unless and otherwise, leave my page. Just block me and left. Leave it. If you don't like me, just block me. Guys, you have to respect all human beings. As a human, all of you guys, we are humans, right? As a human being, we have religion, right? I'm Christian too. She's Muslim. Guys, I have Muslim followers because she's Muslim, right? I'm Christian. I have Christian followers. Think about it. If we help $100 and she buy a milk or a powder, what will be the satisfaction? If someone, especially poor people, satisfied, I'm satisfied. ፍልስጤም ነው አሜሪካ አትለዩ። በቃ የወደቀ ሰው ኦልሬዲ ወድቋል። just think as a human being. እኔ እንደ ሰው ነው የማስበው። አላህን ካመን ለምንድን ነው የማንልክላት? ክርስቶስን ካመን ነው ለምንድን ነው በምናምነው አምላክ እኮ አንድ ነው። the only difference is a believance ነው፣ ፌዝ ነው። ሙስሊሙ አላህ አይወልድም አይዋለድም ይላል። ክርስቲያኑም ደግሞ አይ 3 ነው በአካል በአገዛዝ አንድ ነው ይላል። አልሄዱም ዞራል። የተመልከቱት ይሄ ህፃን እስኪ ተመልከቱት እስኪ። ይሄ ልጅ የእናንተ ቢሆን፣ ይሄ ልጅ ወንድምሽ ቢሆን፣ ይሄ ልጅ ያቺ ሴቷ እህትሽ ብትሆን፣ ይቺ ሴትዮ እህታችሁ ብትሆን፣ ይቺ ሴትዮ አክስታችሁ ብትሆን፣
ይሄ በተለየ ተመልከቱ። ይሄ ምስኪን ሕፃን ልጅ ይሄን አባቱ በጥይት ተመቷል፣ ገለውበታል። ይሄ ሕፃን የኔ ነው ብላችሁ አስቡት። ቆርቆሮው ጣሳው ያለው ወተት አልቋል እየተባላችሁ ነው። የእናንተ ልጅ ቢሆን እኛም ስላለንለት የፈጣሪ ነገር ግን ተመልከቱት። የፈጣሪ ነገር ተመልከቱት። እኔን አዘጋጀለት እግዚአብሔር። ገንዘብ አይሰራም ብያችሁ ነበር አንድ ጊዜ። የሙሐመድን ላየለ ነው። እኔ እውነቱን ልንገራችሁ፣ እግዚአብሔር ገንዘብ አይሰራም። አላህ ካናት ሜክ መኒ ከአንዱ ባንክ ወደ አንዱ ባንክ ነው ትራንስፈር የሚያደርግ። እንዴ የመገርሳን ለዓለሙ ነው። የጎይቶምን ልንገራችሁ ለተመስገን ነው። የተመስገን ለኡጅሉ ነው። የሙሐመድን ለገብረ ክርስቶስ ነው። እውነቱን ልንገራችሁ እግዚአብሔር እኔን አዘጋጀላት። የከፈተውን ጉሮሮ ምክደን ስላለበት አዘጋጀላት። በቃ አንድ ጣሳ ወተት እኳ ትገዛለች። ይህ ሕፃን እኔና እናንተን መልካም ሰዎች በእኔ ደግሞ ተጠቅሞ እግዚአብሔር እናንተን መልካም ሰዎች መጣችሁ ኮይን እንድሰጧት $5 $1 እንድሰጧት ፈቀደላችሁ ማለት ነው። ይሄን ራሱ ተመስገን ነው ማለት ያለባችሁ። ስትሰጡ ሁልጊዜ ደስ እያላችሁ ስጡ። ስጡ ይሰጣችኋል የሚለው እኮ መጽሐፍ ቅዱስ ዳስ ቢግ ጥቅስ ነው። ክርስቲያን ልትሆን ላትሆን ትችላለህ። የመጽሐፍ ቅዱስ ጥቅሶች ግን ጠቃሚ ናቸው። ሆል ቲንግ የሚወድቅ የለውም። መጽሐፍ ቅዱስ በሚለው ቁርአን በሚለው ብንኖር ኦ ማይ ጋድ ሰው ሰላም ይሆናል በዓለም ላይ። ለእኔ አትላኩ ጋይስ፣ አይገባችሁም? እንዲያዳድስ ሰዎች እስኪ መጽሐፍ ቅዱስ የሚለውን ነገር እስኪ እናርገው እስኪ። በእውነት ነው የምላችሁ። ቁርአንን ብታዩት በእንግሊዘኛ ነው አንብቤዋለሁ። አንዳንድ ቦታ ላይ የተጻፈው ተውት፣ የፈለገው ሊገባ ላይ ገባ ይችላል። እሱ አይደለም ችግራችን። ቶታሊ ግን 99% ቁርአንን ብታነበው በቃ ፕሪች የሚያደርገው ፒስ ነው። ፒስፉል የሆነ ነገር ነው። ብልጽግናን ነው የሚያስተምር። መጽሐፍ ቅዱስን ይዩት። ጦርነት ሊሆን ይችላል፣ ረሃብ ሊሆን ይችላል፣ ቸነፈር ሊሆን ይችላል፣ ጥጋብ ሊሆን ይችላል፣ አገዳደል፣ አገዛዝ፣ ውጊያ ሊሆን ይችላል። ግን ከዚያ የምንማረው ነገር አለ ነው። ባይብል ቲቻስ ቱ ሜኒ ቲንግስ። ቁርአን ቲቻስ ቱ ሜኒ ቲንግስ። ዩ ካን ቴክ ዋት ዩ ላይክ። የወደዳችሁትን ከዚያ ትወስዱታላችሁ። የሰው ልጅ አእምሮ አንድ አይደለም። አንጎላችን ይለያያል። መጽሐፍ ቅዱስ ስናነባ የሚረዳው አንዱ የሚረዳው አንድ ነው፣ አንድ ሰው የሚረዳው ሌላ ነው። የራሳችን አይኪው የተለያየ ነው። ግን ከጥቅሶች መካከል የምትወደው ነገር ይኖራል። ለዚህ ነው እነዚህ ሕፃናት ወደው አይደለም የተፈጠሩ፣ ወደው አይደለም የተበተኑ። ምን ያውቃሉ እነዚህ ሕፃናት? እሺ ሴትዮ ምን ታውቃለች? በሀገሯ ውስጥ በአያቶቿ ጥፋት ነው አይሁዶች እየመጡ መሬት ሲያስፋፉ ከ13,000 ስኩዌር ኪሎ ሜትር ዛሬ 80,000 ደርሰዋል። ነጋዛ ጸርስ ሁሉ ተቀምጠዋል። አያቶቻቸው የዛሬ 70 ዓመት እባካችሁ አትሽጡ ነገ ጸብ ያመጣብናል ሲሉ አይ ወባ ነው ያለው ምን ያደርግልናል ጋዛ ጸርስ እየተባለ ይሸጥ ነበር። እስራኤል ሲሰፍሩ አልጋ መዘርጊያ እያሉ 4 በ4 ይገዙ ነበረ። ገብቷቸዋል። ልጆቻቸው እንደኛ እንዳማራው ተቃወሙ። ማን ይሰማል? ዛሬ ግን ከ70 ዓመት በኋላ ተመልከቱ። ፍልስጤም የሚባል ህዝብም የለም ሀገርም የለም። ቀይን ማመን አለባቸው። እኔ አሁን በህይወት ዘመኔ ነገ ልሞት እችላለሁ። ዛሬ ማታ ከነገ ወዲያ አምናት አላይ ሞርታል ሟች ነኝ። ወዴት እንደምንሄድ አናውቀውም። የተባለውን ነገር ይዘን ነው። ስለዚህ እኔ ደግ ሰርቼ ታሪክ ሰርቼ ለአማራውን ስታገል ውሸት ደግፌ አልቆምም። ገንዘብ ብዬ ለእኔ አትላኩ ጋይስ። አዳዲስ ሰዎች ካላችሁ አሁን ይሄ የመጨረሻው ስለሆነ ዲዘርቭ አድርጉ እስኪ ጋይስ።
ይሄ መጨረሻው ነው። በሌላ ቦታ ሃይማኖት አትለዩ። ረሃብን፣ ችግርን፣ ጦርነትን፣ መቁሰልን፣ መሰደድን በሪሊጅን ወይም በሃይማኖት በእምነት ከለካ ነው እኛ ሰዎች አይደለም። ተመልከቱ ይህች ሕፃን ልጅ ሴቷን ሄሊፖፕ ነው የያዘችው። ምንም የሚበላ ነገር የለም። ይሄ ስኳር ነው፣ ጣፋጭ ነው። ለእሷ ለጤኗ ጥሯል፣ ለጥርሷ ሁሉ። ግን ብዙ ጊዜ ስኳር ረሃብን ያስታግሳል፣ ግን ለጤና ጥሩ አይደለም። ሴትዮ 5 ዓመት ከዚህ በኋላ በዚህ ደረጃ ከሄደች ልጆች ሁሉ በሽተኛ ነው የሚሆኑ። ተመልከቱ ዓለም ወዴት እየሄደች ነው ብለን ማሰብ አለብን። የዚህ ሁሉ ፒስፉል ማጣት፣ ሰላም ማጣት፣ የዚህ ሁሉ ነገር ምንድን ነው? ሪሶርስ እኮ ነው። ሪሶርስ ለመቀራመት፣ መሬት ለመቀራመት፣ በቃ ሀብት ማከማቸት ነው። the whole war, the source of war is the economy, nothing else. ልንገራችሁ የዓለም ጦርነቶች በሙሉ የስልጣን ሽሚያ ነው። ስልጣን ደግሞ ስትይዝ ገንዘብ ግራብ ታደርጋል፣ ሪሶርስ ግራብ ታደርጋል። ፓወር ሲኖር የሌላ ሀገር ወረ ትወስዳል፣ ባህር ትከፍታል፣ ወደብ ትከፍታል። ኤቭሪቲንግ especially all over the world, the source of the war is the economy, the money, the gold, the mining, the oil, agriculture, pure water. ቤዚክ ነስቲ ለማግኘት ማንም ሰው ይቆፍራል፣ ይወጣል፣ ይወርዳል፣ ይደክመዋል፣ ይነሳል። የሰው ልጅ እኮ ተመልከቱ እስቲ ጣጣ እኮ ነው። ትተኛለህ፣ ጠዋት ትነሳለህ፣ ስራ ትሄዳለህ። ስቃይን በልተህ $150 የማይሞላ ይዞ ይገባል የአሜሪካ ዲያስፖራ። ይተኛል። አሁን ስራው ያው ነው፣ ተመላላሽ ነው። 50 ዓመት ሙሉ you guys you do the same shit. The next 50 years እና ተሳዳቢው እኔ አልፈርድባችሁ። የአይኪው ችግር ስላለብን ነው እንጂ እንደኔ ሰው ደግሞ ያስብ አይባልም። የኔን ያክል ወጣ ብላችሁ እንድትመረምሩ ምን ያልፈልግም። ሌብላችሁ ሲደርስ ያንን ታውቁታላችሁ፣ ትደርሱበታላችሁ። ኦኬ አሁን ሴትዮዋ ልትወጣ ነው። 1 ደቂቃ ነው የቀረ። ይኸውላችሁ በጣም ምስኪን ናት። እያሳያቻ ነው። በሸራ ውስጥ ነው የምንኖረው፣ ቤታችን ፈርሷል፣ ቀይ መስቀል ይሄን ሰጥቶናል እያለቻችሁ ነው። ወተት ደግሞ የለንም፣ አይበቃንም። እነዚህ ህፃናት ስጡ ሲሉ ምን ይመስላችኋል? ተመልከቷት እስኪ። ከንፈሯን ትስማለች። እናንተን እኮ ነው ተስፋ ያደረጉ እነዚህ ልጆች። አበሻ ስትል አትሰማም እንዴ? they know we are Ethiopians guys, they know guys። የማያውቁ እንዳይመስላችሁ። they know you are a good people. Those kids, they know you are Ethiopians. Believe or not, 100% sure. Ask her. Write down, guys. In Arabic. Ask her who we are. Who am I? They know. They know you guys. They can tell you are Ethiopians. That's why I'm telling you guys, you have to help her if you have. If not, if you don't have, you don't have. If you have, just try to help her. ምን ያደርግልሃል? ካሜራን አታገቢ ምን ያደርግልሻል? እህትህን አትድርልኝ፣ እኔ አግብቻለሁ። ካሜራ ወጣ ምናምን። እኔ አልጋ ላይ ነኝ ያለሁት። እባክህ ሰልችቶኛል። የአማራው ትግል ራሱ ስራ አሰራ ነበር። እኔ እንቅልፍ የለኝም። 4 ሰዓት ብቻ ነው፣ 3 ሰዓት ምናምን ነው የምተኛው፣ 4 ሰዓት። ያንም በስነ ስርዓት አልተኛበትም። አይኔን ሁሉ አድክማችሁታል በስክሪን ለ10 ምናምን ዓመት። ጋይስ 4 ደቂቃ ልሰጣት ነው። ቀጥሉ። 4 ደቂቃ ልሰጣት ነው እና እኔ እንጃ
ልትወጣ ስለሆነ ሁላችሁም ያላችሁን አበባም ይሁን አንበሳም ይሁን ምናምን ስጧት። በእግዚአብሔር ባላህ ታገኙታላችሁ። ክሬዲቱ ለእናንተ ነው ጋይስ። በእነዚህ ህፃናት ስም የምታመልኩት አምላክ ባንክ ማለት ነው። ባይዘው ለእነዚህ ህፃናት መስጠት ባንክ ውስጥ ወርቅ ማስቀመጥ ማለት ነው። ታገኙታላችሁ ወይ በልጃችሁ ወይ በእናንተ ወይ በልጅ ልጃችሁ ታገኙታላችሁ። ምንም ክሬዲት በዓለም ላይ የሰጣችሁ ክሬዲት በሃይማኖትም በሳይንስም አይቀርም። መልካም ሰው ከሆናችሁ መልካምነታችሁ ሰው ሲያገኛችሁ በዚህ ይቺ ሴትዮዋ ዓለም እኮ የምትመልሰው እኔ መልካም ከሆንኩ የእኔ ልጆች ነገ እኔ ብሞት እኳ የዚያ መልካም ሰው ሰው የሚረዳ ዋው የእሱ ልጅ ነች እንዴ? ነይ ምሳቢ እባክሽ ነይ ጠጭ ቡና እስኪ ልጋብዝሽ። አያችሁ ክሬዲቱን በልጆች ያገኘው ማለት ነው። የልጅ ልጆቼ ሞጣ የሚባለው እኮ ልጅ ናት ይቺ ዶክተር ከሌ የእሷ ልጅ ናት ይችኛዋ። ወጣቱ ገና ትንሹ ነው። እንደነዚህ የሰማን ሰው እንዲህ የእሱ የልጅ ልጆች ናቸው። አዎ እንደምነሽ ሰላም። በቃ እኛ ቤት ዛሬ በግ ይታረዳል። አመት ባል ነው። አሜሪካን ያደጋችሁ ዳስ ሆሊዴይ ዌልካም ቱ ኢትዮጵያ ኢትስ አወር ኢስተር ዩር ዳድ ዋዝ ግሬት ዩር ግራንድ ዳድ ዋዝ ግሬት ጀስት ፕሊዝ ካም ቱ አወር ሃውስ። አያችሁ ወስደው የኔ ልጅ ልጆች ያበሏቸዋል ደስ እንዲላቸው። ጠላ ካልቸራል ጠላ ሰርተው ይሰጧቸዋል። አረቄ ያቀምሷቸዋል። በጊ ያርዱላቸዋል። ዱለት ምን የሚባለውን ቁርጥ የሚባል ኑስ ይቅመሱ ብለው የማያውቁትን ያሳዩቸዋል። እኔ እንደዚህ ነው የማስበው። ስለዚህ እኔ እችን ስረዳ ባንክ ውስጥ አልማዝ እያስቀመጥኩ እንደሆንኩ እኔ አውቃለሁ። ለአማራ ስታገል አሁን ጥቅም የሌለው መስሎኝ ጥቅም እንዳለው አውቃለሁ። ለእኔ አትላኩ ጋይስ፣ ጥቅም እንዳለው አውቃለሁ። ነገ ህዝቤ ዛሬም ሰደብኩት እንዲነቃ አንቋሸሽኩትም ወረድኩበትም ያቀኛል። ለራሱ ብዬ እንደምል ያውቃል። ሃይማኖቱ አሁን ሊናደድ ይችላል። ለራሱ ብዬ እንደሆን እያንዳንዱ ሰው ያውቃል። ዘይ ላቭ ሚ። ነገ ግን ነፃነታቸውን ቢያገኙ እኔ አይደለሁም ልጄና የልጅ ልጆቼን የሚተው የሚሆን ስራ እየተውኩ ነው። እኔ ኃላፊ ነኝ፣ እናንተም ኃላፊ ናቸው። በዓለም ላይ መልካም ነገር ስሩ። ሁልጊዜ ሰው መልካም ነገር ይስራ ጎበዝ። ሁልጊዜ በሰው ላይ የሰው ደም አይኖርባችሁ እጃችሁ ላይ። የሰው ላብ አትብሉ። የደሃን ሳንቲም 5 ሳንቲም መሸወድ መውሰድ አይቻልም። ልንገራችሁ፣ የእናንተ ያልሆነውን ነገር ላባችሁን አትመኙ። ግደላችሁም። ለጊዜው ፎቅ ያሰራቸዋል፣ ግን ተራራ የፎቁን ያክል ነው የሚያስወጣችሁ። የሰው ላብ አትፈልጉ። የሰው ላብ አትብሉ። የእናንተ ያልሆነውን አትመኙ። የእናንተ የሆነውን ተመኙ። ለእናንተ የሚሆነውን እንዲሆን አድርጋችሁ ስሩ። የሰው ላብ የበላ መጨረሻው አያምርም። በደም አትነከሩ። ሰው እንዲሞት አትቀስቅሱ። ሰው እንዲባላ እንቀስቅስ። ህዝባችን ግን ራሱ እንዲከላከል ይታጠቅ። ህዋት የገደለን ተሸክሞ አይምጣልን እንጂ ትግሬ ግደሉ አላልንም እኮ። ደም ሰው ልጅ ደም ካለበት አይጠራም። እግዚአብሔር የማይለቀውም በምድር ላይም ብኩን ነው የሚያልፈው። እባካችሁ የሰው ጥሪት፣ የሰው ላብ፣ የሰው ሀብት አትመኙ። ለራሳችሁ ስሩ፣ ለራሳችሁ ተመኙ። የሰው ደም በእጃቸው አይኖር። ሌላውስ መልካም ስራ ስሩ። ሁልጊዜ ቅን ሁኑ። በቃ መልካም ሁኑ። ለሰው ለጠላቶቻችሁ ሁሉ ራሱ መልካም ሁኑላችሁ። እንዳይጎዷችሁ መጠንቀቅ፣ እንዳይነድፏችሁ መጠንቀቅ እንጂ ጠላቶቻችሁን ራሱ መልካም ሁኑላቸው። በቃ ትርፉ ለእናንተ ነው። ያ ጠላት ያልከው እግር ላይ ተንበርክኮ ይመጣል። ጥሩ ስትሆንለት ወይኔ በመርዝ ላጠፋ እኮ ነበር የሰው ወሬ ሰምቼ ያለኝ ሰው አለ። እኔ ልንገራችሁ፣ ለምን ለኔ ላካችሁ ጋይስ? እኔ በጥይት ላስመታህ $10,000 ከፍያለሁ ብሎ ያለ ዶክተር አለ። ተመልከቱ። ለሱ ግን በተዘዋዋሪ ለእህቱ የሆነ ነገር ሰራይቶ ነው በሰው ስልክ የፈልጎ የደወለ። ተመልከቱ። ደንግጦ ማለት ነው።
እኔ እኮ ተመልከቱ እንዲህ ብለው የሚመጡ ሰዎች አሉ። እና ሶስቱን ነገሮች ካረጋችሁ ህይወታችሁን ሊቃናል። Game on, please. ኤኒዌይስ This game on. እሟቸው This game. This game. شكرا Thank you. شكرا የመጨረሻው شكرا ነው። شكرا ቪዲዮ ከፍታለሁ። شكرا. شكرا ወደፊት الحمد እንሰራለን። لله شكرا አሁን መጨረሻው ነው። እርዷቸው ፕሊስ ሄልፐር። ብዙ ኮይን ነው እየሰጣቸው ያሉት። እግዚአብሔር ይመስገን፣ አላህ يا رب ይመስገን። شكرا شكرا ما شاء ቴንክ ዩ الله ጋይስ። ለእኔ አትላኩ፣ ለእኔ አትላኩ እኮ ለእኔ يا رب እየተሳሳታችሁ ويلكم በእኔ ويلكم ሳይድ ያላችሁ በእሷ ሳይድ ሂዱ። የእሷን ክሊክ አድርጋችሁ ወደ እሷ ስጧት። ቀጥሉ። يا رب ما شاء الله ما شاء الله ጻድቃን አጋሚ እኔ ሁል ጊዜ ንስሐ ገብቼ አላውቅም። ምን ኃጢአት ፈጸምኩና ነው ንስሐ ويلكم 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 ما شاء الله ويلكم حبيبتي ويلكم ما شاء الله ويلكم ويلكم يا رب ما شاء الله ما شاء الله يا رب شكرا 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 دبل 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 يا رب شكرا يا رب ما شاء الله ما شاء الله Thank you. يا رب ما شاء الله شكرا الحمد لله ويلكم 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 يا رب Thank you. Thank you. Thank you. one 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 double double one 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 شكرا شكرا الحمد لله شكرا الحمد لله شكرا شكرا. شكرا الحمد لله يا رب تعدر 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 سيريا تعدر يا رب تعدر يا رب الحمد لله يا رب الحمد Thank لله you. شكرا Thank you. Thank you. شكرا 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 ما شاء الله شكرا الحمد لله يا رب الحمد لله شكرا شكرا. شكرا. شكرا الحمد لله يا رب الحمد لله ما شاء الله شكرا. ما شاء الحمد الله لله. تبارك الرحمن ما شاء الله شكرا. شكرا شكرا. شكرا 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 الحمد لله يا رب الحمد لله ما شاء الله ما شاء الله يا رب الحمد لله. الحمد لله. يا رب حلمي كات ميو 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 شكرا شكرا Thank شكرا you. يا رب حلمي كات 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 ميو 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 يا رب ما شاء الله ما شاء الله شكرا يا رب ما شاء الله يا رب غطى كات ميو ميو يا رب ما شاء الله الحمد لله يا رب الحمد لله يا رب ما شاء الله ما شاء الله يا رب الحمد لله الحمد لله يا رب ما شاء الله ما شاء الله يا رب يا رب ويلكم 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 يا رب ما شاء الله ما شاء الله ويلكم يا رب تبارك الرحمن ما شاء الله thank you thank you welcome welcome ما شاء الله welcome welcome يا رب ما شاء الله يا رب تبارك الرحمن ما شاء الله يا رب welcome welcome ما شاء الله تبارك الرحمن ما شاء الله يا رب الحمد لله الحمد لله يا رب ما شاء الله ما شاء الله يا رب ويلكم ويلكم ست أحباب ولا كدها لا ليش يا رب ما شاء الله الحمد لله الحمد لله الحمد لله. الحمد لله. شكرا Thank you. شكرا Thank شكرا you. ست أحباب شكرا شكرا الحمد لله يا رب 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 يا رب
يا رب game النوم game Game on. Game on, please. Please game on. Please. Please game on. Please. Please game on. Please game. Please game. شكرا الحمد لله شكرا ما شاء الله الحمد لله شكرا ما شاء الله الحمد لله الحمد لله ما شاء شكرا الله. الحمد لله يا رب الحمد لله يا رب الحمد لله يا رب يا رب. ماني بس بفتح النملية وكلها تعال جدوبي. ሰላም ጤና ይስጥልኝ ብያለሁ። ሁላችሁንም እንኳን ደህና መጣችሁ። ሃይማኖት የግል ነው፣ አመለካከት የግል ነው፣ አገር የጋራ ነው ይባላል። አሁን የችግር ደግሞ የጋራ ነው። ስለዚህ እኔ ይቅርታ አድርጉልኝ። መጀመሪያ ብዙ እንደዚህ ሁልጊዜ በልመና ስራ የሚተዳደሩ አሉ፣ በጣም ሰው ያሰለችው እና ያቺ መስላኝ ነበር እና እስኪ ልጅሽን አምጪ ስል ህፃኑን ልጅ አመጣች። አልዋሸችም። 4 ልጆች አሉኝ አለች። 4ቱንም አመጣች እና ይሄ እንግዲህ እነዚህ ሰዎች በሃይማኖታቸው ብቻ አይደለም እየተጎዱ ያሉት። ለምን ይመስላችኋል? ሪሶርስ ነው። በጣም ከፍተኛ ነዳጅ አላቸው። በራሳቸው ልክ እንደ አማራ የአባይ ውሃ እንደሚባለው መከራ ውስጥ የገባ ህዝብ ነው ይሄ ሚድልስ የሚባለው። በራሱ ሪሶርስ ከርሰ ምድራቸው ውስጥ ያለው ነዳጅ ነው እንደዚህ የሚያደርጋቸው። there is no any problem. they say አልቃይዳ ምን አልሻባብ ውሸት ነው አሉ አክራሪዎች። ያም የመጣ ከሪሶርስ ጋር ቅሚያ ነው። አትምጡብን። እንደ ሳውዲ አረቢያ ያለ they have a lot of oil. That's why the problem is the oil, their resource. Those kids, the only problem is their resource. They have a lot of oil in their own country. That's why the problem. Distract የሆነው ሀገራቸው ኦይል ነው፣ ሌላ ምንም ወርቅ ነው። They have a lot of gold, diamond and oil, crude oil. ይሄንን ካላወቃችሁ አፍሪካ ራሱ ጠላቱ አረንጓዴ ምድሩ ነው፣ አረንጓዴ ከርሰ ምድሩ ነው። there is no any problem. ስለዚህ እነዚህ ህፃናት ምን ማለት ለኔ አትላኩ። አሁን ላስወጣት ስለሆነ በእኔ ስም እስኪ እኔን የምትወዱ ሰዎች please help her. በሃይማኖት ከተደበቅን እቺ ሙስሊም ናት ብለን ከተውናት በጣም አዝናለሁ። የኔ ተከታይ ሙስሊም አለ፣ ክርስቲያን አለ። ሪሊጂየስ ከሆናችሁ ደግሞ እንደውም ሳልጠይቅ ነው መስጠት ያለባችሁ። ሂዱና በጣም ተባረኩ፣ እግዚአብሔር ይስጣችሁ። ብዙ ሰዎች እየሰጣችሁ ነው። የኛን በራሳችን የፖለቲካ አካሄድ ስለምጠሉን ነው። ሃይማኖት ይጠላሉ፣ ሃይማኖት ያንቋሻሉ። ምን አገባን? እግዚአብሔርን እኮ አለማመን መብቴ እኮ። there is no God ማለት እኮ እችላለሁ። that's my right. there is God ማለት እችላለሁ። that's my right. እንዴ ምን አገባ? እግዚአብሔር የለም ብዬ እኮ ላምን እችላለሁ። የለም ውሸት ነው ማለት መብቴ አይደለም። እኔ ዛሬ ገነት ጋር ወስዶ ያሳየ ብያለሁ ቅድም። መብቴ እኮ የተባለው ነገር ሁሉ ውሸት ነው ብሎ መከራከር ማመን ይቻላል። so that's why we have a million religion, because እያንዳንዱ ብልባንስ ይለያያል። ስለዚህ ለኔ አትላኩ ጋይስ እባካችሁ። you guys, if you understand my language, please help her. This is the last game. Let us help those kids. They live in the tents. They don't have house. They don't have pure water. They don't have shower. They don't have clothes. They don't have milk. They don't have food. If you, as a human being, if she Muslim, if you think she's Muslim, that's not right. As a human being, please help her, and we can continue our politics.
because a lot of people by her side, they don't understand our language. That's why I'm trying to speak in English. So, you guys on her side, at the first place, we are Ethiopians. As Ethiopian people, I'm telling you guys, I'm trying to tell them, her followers, we are Ethiopians. The Ethiopian people is good people. Most of the people, 98% Ethiopian is a great people. Thank you, my sister. See you next time. We are Ethiopians. جيم مستوب خالص No, جيم no more مستوب game. No more خالص game. I love you guys. I love you guys. No more game. No more game. አይለቁም በቃ ይሄ ነው እኮ thank you ችግራቸው ይሄ ነው። አንድ ሰዓት ሙሉ አስረድቻት ችግሯ ይሄ ነው። እኔ ነኝ ያወረድኳት። ኖ ጌም ለምንድን ነው? ለምን ገንዘብ የላቸው? $100 ለኛ ምሳ ነው። ከልጅ ጋር ሄደ የምታጠፋው ነው። $50 ቺክን የምትበላበት ነው። $20 ጁስ የምትጠጣበት ነው። $6 $7 you can buy coffee. That's simple. $7 ለዚች ብትሰጣት 7 ቀን ትጠጣላችሁ ቡና፣ ያውም 2 ጊዜ። ዲያስፖራዎች ያን ኩዊት ማድረግ እኮ ማቆም እኮ ምንም ማለት እኮ አይደለም። $5 የምትዋጣበትን ቡና ቢቀርብ ለአንድ ቀን ደግሞ አንድ ሰው ላይ መጫን የለብንም። ሰው እርዳታ ሲመጣ ሁሌ አንድ ሰው ለምን ይረዳል? ያረዳችሁ ሰዎች መተሳሰብ። ኦኬ ዛሬ ነው $50 ብሰጣት ለዚች ምስኪን፣ ለዚህ ምስኪን። አይታችኋል ትናንትና የመጣው በጥይት የተመታው ሊቢያ ላይ ቴሌግራም ቻናል እኔ ጋር አለላችሁ። ባይዘው የኔ ዩቲዩብ ቻናሌ እሱ ጋር ስላለላችሁ ሂዱና ሰብስክራይብ አድርጉ። 217 ሰው ነው። በጣም አዝናለሁ። ሌሎች ግን ይሸቅላሉ። በዩቲዩብ ከፍተኛ ገንዘብ ያገኛሉ በእኔ ንግግሮች ማለት ነው። ስለዚህ ይሄ የቲክታክ ንግግር ጥሩ ጥሩ ንግግሮች እየተናገር ህዝቡ እንዲሰማቸውና በሪኮርድ መልክ እንዲቀመጡ ዩቲዩብ ቻናል መሄድ አለባችሁ። ካልሄዳችሁ ግን እኔ 1000 ሰው ከሞላ እዚህ አልመጣም። እንደው ዩቲዩብ ላይ ነው ቁጭ ብለው ዳጋቶሪ ወርድስ አልጠቀምም። I'm not insulting anyone. Just keep my word and keep preaching and keep my politics. And I will get money too. If I have money, I want to help poor people, especially. አማራን መጀመሪያ መርዳት ፈልጋለሁ። ከዚያ በኋላ ሌሎች ኢትዮጵያውያን ሌላ እየወጣው ወደዚያ መርዳት ፈልጋለሁ። እኔ $5000 በወር ባገኝ ዩቲዩብ ላይ አሁን ስፔንድ 2500 ለሰዎች $1000 ደግሞ ለፋኖ ለትክክለኛ ፋኖ ጥይት መግዣ እገዛለሁ። ሌላው ለስራ ማስኬጃ ነው ማለት። ስለዚህ ዩቲዩብን ሰብስክራይብ አድርጉ። 1000 ሰው ሙሉልኝ። ከዚያ ሞጣ ዩቲዩብ ላይ መጣ ሲባል ስለሚሰማ እዚያው ስለሚቆይ ሰው ትላንት ነው ያልሰማውን ዛሬ ይሰማል፣ ከትላንት ወዲያ ያልሰማውን ዛሬ ይሰማል። አንድ ሰው ለ10 ሰው መጀመሪያ ሼር ያርግልኝ። እግዚአብሔር ማመን አለማመን መብት ነው። ኢየሱስ ኢየሱስ ትላላችሁ፣ የኢየሱስ ስራ መች ትሰራላችሁ? አላህ አላህ ሙሐመድ ትላላችሁ፣ ሙሐመድ የሰራውን ስራ ያክል ሙስሊሞች አልሰራችሁ። ኢየሱስ ኢየሱስ ትላላችሁ። ክርስቲያኖች ፕሮቴስታንቶችም any type of Christian, especially ኦርቶዶክሶች የኢየሱስ ክርስቶስን ያክል ተግባር አልሰራችሁም ነው። that's what I know። እና ባካችሁ እንከባበር። የሰው ልጅ ቅድም ነግሬያቸዋለሁ፣ 3 ነገሮችን ካሟላ ምንም አይሆንም። አንደኛው የሰው ላብ፣ የሰው ገንዘብ፣ የሰው ጥሪት፣ የሰው የለፋበትን አትብሉ። ባካችሁ ሰብስባችሁ በደሃ ገንዘብ ላይ፣ በደሃ ደም ላይ፣ በደሃ እንባ ላይ፣ በፋኖ ስም፣ በተፈናቃይ ስም አትብሉ። እንደነመማር አለባችሁ። ባካችሁ አትብሉ። የሰው ላብ ላብ ነው። ነገ ሚሊዮን ታይምስ አርገት ትከፍለዋለህ አይቀርልሽ። ሁለተኛው የሰው ደም አይኖርባችሁ። የሰውን ደም ያለ አግባብ አታፍስሱ፣ እንዲፈስም አታርጉ። ለራሳችሁ ሀብት ንብረት ብላችሁ፣ ለራሳችሁ ስልጣን ብላችሁ ሰው የምታስገድሉ ሰዎች እንዳላችሁ አውቃለሁ። ለራሳችሁ ሀብት መቀጠል፣ ለራሳችሁ ኑሮ መመቻቸት፣ ለራሳችሁ ስልጣን ብላችሁ
የራሳችሁ ሀብት ምንጭ እንዲቀጥል ሰው እንዲወገድ የምታረጉ ሰዎች እጅግ የሰው ደም በእጃችሁ እንዳለ እወቁት። ማንኛውም ሰው የሰው ደም በእጃችሁ አይኖር። ሌላው መልካም ሁኑ፣ ካይንዱ ነው። ጠላቶቻችሁም ቢሆንም ተጠንቀቁ እንጂ አትጥሏቸው። የመጽሐፍ ቅዱስ ጭምር የሚለው አትጥሏቸው፣ ግን ተጠንቀቋቸው። ለምሳሌ ቲፒኤልኤፍ ተጠንቀቁት። በጣም መጠንቀቅ ያስፈልጋል። እንደውም ከእንደነዚህ አይነቱ ዲል ማድረግ ያስፈልጋል። ግን ጠላት ወይ ነው ብለህ የትግራይ ህዝብ እንደ ህዝብ መጥላት የለብህ። ግን ማየት አለብህ፣ በጥንቃቄ ማየት አለብህ። ኦሮሞ ጠላቴ ነው ብለህ በጥንቃቄ ይኸው እንጂ እንደ ህዝብ አትጥላው። ስለዚህ ጤናማ የሆነ ግንኙነት ማድረግ ያስፈልጋል። የሰው ልጅ ሁሉ አእምሮው የተሰጠው እንዲያስብበት ብቻ አይደለም፣ እንዲያሰላስልበት ብቻ አይደለም። ክሩኤት አድርጎ ጥሩ ነገር ለዓለም ጥሩ ነገር እንዲፈጥር፣ ለፋሚሊ፣ ለቤተሰብ፣ ለቀበሌ፣ ለወረዳ፣ ለዞን፣ ለክልል፣ ለሀገር፣ ለዓለም አቀፍ አህጉር፣ ዓለም አቀፍ አንድ የሰው ልጅ ሲፈጠር መጀመሪያ ቤተሰቡን ነው። በዚች ቤት ውስጥ በምንኖርበት ቤት ውስጥ ነው ማስተዳደር የሚጀመር። ማስተዳደር የሚጀመር ቤት ውስጥ ነው። ልጆችን ሬዝ ማድረግ፣ ቤተሰብ መምራት የሚጀመረው እንደ እውነቱ ከሆነ ቤት ውስጥ ነው። ከዚያስ ወደ ቀበሌ ያድጋል፣ ወደ ወረዳ ያድጋል፣ ወደ ዞን ዲስትሪክት ያድጋል፣ ክልል ያድጋል፣ አገር አቀፍ ይሆናል። ልክ አሜሪካን ሀገር ትራምፕ ሲመጣ ወይ ሌላ ሰው መጀመሪያ የሰፈር ሰው ሆኖ አክቲቪቲ ኖሮ ሰው መርጦት የሆነ ጋር ይገባል። ከዚያ ስራው ይታይና አሁንም ሌላ ከፍ ይላል፣ ሌላ ከፍ ይላል፣ ሌላ ከፍ ይላል፣ ሴናተር ይሆናል ምናምን። ከዚያ ፕሬዝዳንትነት ከፈለገ አቅም ካለው ልወዳደር ይላል።